ቴክኖሎጂ እንዲህ ዕለት በዕለት በሚለዋወጥበትና ዛሬ የታየው ነገ በማይደገምበት ዓለም ዛሬም የ1950ዎቹና 60ዎቹ የአሜሪካ መኪናዎች የሚነዱባት ሀገር ነች። ላለፉት 50ና 60 ዓመታት ከዓለም ተነጥላ በኢኮኖሚዋ ጫና ተጎሳቅሏና ከተሞቿ ወይበው የምትታየው ይህች ሀገር ከቆነጃጅቶቿና ቀዝቃዛውን የከተማ ድባብ ሞቅ ከሚያደርጉት ዘፈኖቿ ውጭ የቀራት ነገር ያለ አይመስልም። ምንም እንኳን ከአሜሪካዋ ፍሎሪዳ በ150 ኪሎ ሜትር ርቀት ላይ የምትገኝ በነጭ አሸዋ በተሞሉ ውብ የባህር ዳርቻዎችና በመቶዎች የሚቆጠሩ ደሴቶች ባለቤት ብትሆንም ወደ መንደሮቿ ገባ ብሎ ሕይወቷንና ኑሮዋን ያየ ሁሉ ከንፈሩን የሚመጥላት ሀገር ሆናለች። የዛሬን ያድርገውና ኩባ ሶሻሊዝም የሚሉትን ስርዓት የሀገሯ መተዳደሪያ ከማድረጓ በፊት የቱሪዝም ማማ፣ የሀብትና የቅንጦት ማሳያ ሰገነት ተደርጋ የምትታይ ታላቅ የመዝናኛ ስፍራ ነበረች። በ1950ዎቹ በሀገሪቱ ተስፋፍቷል የተባለን ጭቆና ተከትሎ ፊደል ካስትሮና ጓደኞችን የመሳሰሉ ወጣቶች በቀሰቀሱት አመፅ ሀገሪቱ ስርዓት ስትቀይር ከስርዓቱ ጋር አብሮ ይህ ሁኔታ ይገጥማታል ብሎ ያሰብ አልነበረም። ከአብዮቱ በፊት በነበሩ ዘመናት ከላይ እንደተጠቀሰው ከአሜሪካ ጋር ካላት ቅርበትና ከታደለችው የተፈጥሮ ሀብት አንጻር ሀገሪቱ ሀብታም፣ ህዝቦቿም ደስተኛና ቅንጡ ነበሩ። በፊደል የሚመራው መንግስት ስልጣን መቆናጠጡን ተከትሎ ከነ አሜሪካ ይልቅ ሶሻሊስቶቹን እነ ሶቪየት ህብረትን መረጡ። ከነ አሜሪካ ጋር የነበረው የንግድም ሆነ ፖለቲካዊ ህብረት እንዲፈርስም ምክንያት ሆነ። ይህም ብቻ አይደለም። ኩባ በሁለተኛው የዓለም ጦርነት ወቅት ለአሜሪካ ስጋት የሆኑ እንቅስቃሴዎች ላይ መሳተፏ የኢኮኖሚ ማዕቀብ እንዲጣልባት ምክንያት ሆነ። እንግዲህ ከዛን ዘመን አንስቶ እስካሁን የኩባ ኢኮኖሚ እንደተፈተነ የህዝቦቿም ኑሮ እንደ ነገሩ እንደሆነ አለ። ኩባ ካሪቢያን ከሚባሉት ሀገሮች ተርታ የምትሰለፍ ከ11 ሚሊዮን በላይ የሆኑ ህዝቦች መኖሪያ ናት። ስመገናናዋ ሀቫና ውስጥ ከ2 ሚሊዮን ያነሱ ሰዎች የሚኖሩ ሲሆን ከተማዋ በተለያዩ ቀለማት ባሸበረቁ የቀኝ ግዛት ዘመን ህንፃዎች የተሞላች ናት። በኩባ ትምህርትና ጤናን የመሳሰሉ አገልግሎቶች እንደ ማንኛውም የሶቪየት ሀገር በነፃ የሚሰጡ ሲሆን የመኖሪያ ቤት ችግርም የለባትም። ይሁን እንጂ በሀገሪቷ ለረጅም ዘመናት የተጣለው የኢኮኖሚ ማዕቀብ ሀገሪቷን ለኑሮ አስቸጋሪ እንድትሆን አድርጓታል። በኩባ የአንድ የመንግሥት ሠራተኛ አማካኝ ደሞዝ ከ3000 እስከ 5000 ፔሶ ወይም ከ15 እስከ 30 ዶላር ብቻ ሲሆን በዛው መጠን የዕቃ ዋጋ እጅግ በመናሩ የተነሳ አንድ ሠራተኛ በደሞዙ ለሳምንት የሚበቃውን ቀለብ እንኳን መግዛት እንደማይችል መረጃዎች ያሳያሉ። በሀቫና አንድ ደርዘን እንቁላል ለመግዛት የሀገሪቱን አማካኝ የሚባል ደሞዝ የሚበላ ኩባዊ ቢያንስ የአንድ ሳምንት ደሞዙን አሳልፎ መስጠት ይጠበቅበታል። ዶሮና ስጋ የቅንጦት ከሚባሉት የሚመደቡ የምግብ አይነቶች እንደሆኑም ይነገራል። በተለይ በአንዳንድ ወቅቶች ከሚገጥመው የምግብ የመድኃኒትና የመሳሰሉት እጥረት ዜጎች እንደ ቤተሰቦቻቸው ሁኔታ በሬሽን ካርድ ከመንግስት ማከፋፈያዎች እንዲሸምቱ ይገደዳሉ። በሀቫናም ሆነ በሌሎች የሀገሪቱ አካባቢዎች በመደብሮች በር ላይ ረጃጅም ሰልፎችን ማየቱ የተለመደ የሆነውም ለዚህ ነው። ከዕለት ዕለት እየተሻሻለ ነው ቢባልም በኩባ ያለው ኢንተርኔት አሁንም ቢሆን እጅግ ዘገምተኛ የተባለ ነው። ምንም እንኳን ኑሮ የዚህን ያህል ውድ የሚባል ይሁን እንጂ ኩባውያን በሀገራቸው የሚኮሩ፣ ማህበረሰቡ እርስ በርስ የሚዋደድና ቤተሰባዊ ግንኙነታቸውም ጠንካራ እንደሆነ ይነገራል። የሀገሪቱ ትምህርት ስርዓት በዓለማችን ምርጥ ከሚባሉት ተርታ የሚመደብ ሲሆን የሀገሪቱ የትምህርት ተደራሽነትም 99 ከመቶ እንደሚደርስ ይነገራል። ኩባ ጥራት ባለው የሕክምና ትምህርት አሰጣጥ በዓለማችን ስማቸው ከሚጠቀሱ ሀገሮችም ተርታ ናት። ኩባ ከገጠማት የረጅም ጊዜ ማዕቀብ አንጻር ሀገሪቷን ማዘመን እጅግ ፈታኝ ተግባር ሆኗል። ለዚህም ይመስላል ሌላው ቀርቶ የቀኝ ግዛት ዘመን መገለጫ የሆኑ ህንፃዎቿ ቀለም አልባና መንገዶቿ የሚታዩት መኪኖችም የ1950ዎቹ ስሪት የሆኑት። አሁን ባለው የኩባ ኢኮኖሚና የነፍስ ወከፍ ገቢ በ20ና 30 ሺህ ዶላር የሚሸጡ ዘመናዊ መኪኖችን ወደ ኩባ ማስገባት ምን ያህል ከባድ ሊሆን እንደሚችል መገመትም አይከብድም። ይልቁንስ እነዚህ መኪናዎች ለሀቫና ጥሩ የቱሪስት መስህቦች ሆነውላታል ማለት ይቻላል። ምንም እንኳን ኩባ በተፈጥሮ የታደለች ሊጎበኙ የሚችሉ በርካታ ታሪካዊና ባህላዊ በረከቶች ያሏት ሀገር ብትሆንም አሁን ያለችበት ሁኔታ በተለይ ሀቫናን መጎብኘት በሆነ ተአምር 50ና 60 ዓመት ወደ ኋላ ተጉዞ መሄድን የመሰለ ስሜት እንደሚፈጥር ጎብኚዎቹ ይናገራሉ። በአሜሪካ ተጽዕኖ ስር ወድቃ እንዲህ የምትደቆሰው ኩባ ሶሻሊስት ነን የሚሉ ሀገራት እንዴት ድጋፍ ያደርጉላትም የሚል ጥያቄ ያነሱ ይሆናል። በእርግጥ ቻይናና ሩሲያን የመሰሉ ከእነ አሜሪካ በተቃራኒ የሚቆሙ ሶሻሊስት አቀንቃኝ ሀገሮች ለኩባ መለስተኛ የተባለ ድጋፍ ማድረጋቸው አልቀረም። ሀገራቱ ቀደም ሲል በነዳጅ አቅርቦትና በዕዳ ስረዛ ለሀገሪቱ ያላቸውን አጋርነት ሲያሳዩ የቆዩ ቢሆንም ከመልካም ምድራዊ አቀማመጥ አንጻር ያላቸውን ድጋፍ የዕለት ተዕለት ለማድረግ አስቸጋሪ እንደሚያደርገውን መገመት ከባድ አይሆንም። ምንም ይሁን ምን ግን ኩባውያን ሀገራቸውን አብዝተው ይወዳሉ። በኢኮኖሚያዊ ጫና ከሀገራቸው የተሰደዱት እንኳን ቢሆን ሰርተው ሀገር ቤት ያሉ ወገኖቻቸውን ከመርዳት የሚቀድም እቅድ ኖሯቸው አያውቅም። በሀገር ውስጥ ያሉትም ቢሆኑ
የሀገራቸውን ወቅታዊ ሁኔታ አምነው በመቀበል በሳልሳና ሰውን ከመደነስ ከወዳጅ ዘመድ ጋር ሲሳሳቁ ከመዋል ተቆጥቦ አያውቁም።